ሰው የድካሙን የልፋቱን የላቡን ፍሬ ይበላል የሚለው ሐሳብ በካሳንቺስ ስራችን ግልጥ ብሎ ይታያል። ከጥቂት ወራት በፊት ካሳንቺስ የነበረው መልክ ዛሬ ከምናየው ጋር በእጅጉ የተራራቀ ነው። ለእይታ የማይመች ለኑሮ የማይመች የጠለሸ የቆሸሸ የሸተተ በብዙ መልኩ ለሰው ልጅ ምቹ የማይባል ከባቢ ነበር። ያ የሆነበት ዋነኛው ምክንያት ረዘም ላለ ጊዜ ሰዎች በእቅድ ሳይሆን በዘፈቀደ በላዩ ሲደራረቡ ሲኖሩ የተፈጠረ ሰፈር ስለነበረ በቂ የሆነ ስፔስ በቂ የሆነ መሰረተ ልማት አልነበረውም። በተለይ ከሰማይ ላይ ሆኖ ካሳንቺስ ሲታይ አዲስ አበባ ውስጥ ከሚያስፈሩ ሰፈሮች መካከል የሚጠቀስ ነው። በዚያ ምክንያት የሁለተኛው ዙር የኮሪደር ዴቨሎፕመንት ካሳንቺስን የሚነካ ሆኖ ተጀምሯል። በጥቂት ወራት ጊዜ ውስጥ ካሳንቺስ እንደዚህ ውቡና ማየት መቻላችን በእጅጉ የሚያኮራ ስራ ነው። ከ2-3 ቀን በፊት ከዚህ የተነሱ ወገኖቻችን ለማየት ለፋሲካ ያሉበት ሰፈር ሄደን ነበር። እዚያ ያየነው አዲሱ የኑሮ ልምምዳቸው ቀድሞ ከነበረው የኑሮ ዘያቸው አንጻር ሲታይ በእጅጉ የተሻለ ነው። ለልጆቻቸው መማሪያ፣ ወጥቶ መግቢያ፣ መጫወቻ፣ መመገቢያ በጣም በርካታ ነገሮች በውስጡ የያዘ ነው። ከዛ በላይ አሁንም መዘመን መሻሻል ይችላል። ያለቀ ስራ አይደለም። ግን ከነበረው ኑሯቸውና ሰፈራቸው አንጻር በፍጹም ሊወዳደር አይችልም። እድል አግኝቼ ያናገርኳቸው ሰዎችም ያረጋገጡልኝ ያንኑ ነው። በብዙ መልኩ አሁን ያለው ሁኔታ የተሻለ መሆኑን ገልጸውልኛል። ለወገኖቻችን የተሻለ ቦታ ካበጀን በኋላ ካሳንቺስን ደግሞ እንዲህ አሁን ባለው ቅርጽ መልክ የተሻለ አድርጎ መስራት በጣም በእጅጉ አስፈላጊ ነገር ነው። የዚህ የኮሪደር ልማት ስራ የካሳንቺስን ለውጥ ሰዎች ማየት ያለባቸው ለራሳቸው ካላቸው ክብር ሰዎች ስለነሱ ካላቸው እይታ አንጻር ነው። ካሳንቺስ ከዚህ ቀደም የነበረው ሁኔታ ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው